አና በሩን እየከፈተች ያለ በድንገት አንድ ዙር ብቻ ትከፍታለች። በዚህ ጊዜም በሩ ይከፈታል። ከዛ በኋላም ግራ ትገባና ጠዋት ሁለቴ እንደቆለፈችው ታስታውሳለች። ከዛ በኋላም የሆነ ሰው ቤቷ ውስጥ እንደገባ ትረዳለች። ከዛ በኋላ ወደ ፖሊስ ከመደወል ፋንታ በሩን ቀስ ብላ ተከፍትና ነገሮችን ክላሷ ውስጥ ትመለከታለች። ከዛ በኋላ በድንገትም የሆነ ማብራት ስትመለከት ስልኳንም እዛ መሬት ላይ ትጥልና እየሮጠች ለፖሊስ ለማሳወቅ ትወጣለች። ከዛ ወደ ውጪ ከወጣችም በኋላ ይሄንን ኤሌቬተሩን ትነካና ፖሊስ ትጠራለች። ከዛ በኋላ ወደ ውጭም እየሮጠች ትወጣለች። የሮጠች ወጣ ነገሩን ሁሉ ለፖሊሶች ትናገራለች። ፖሊሶችም በድንገት ይመጡና አፓርትመንቷን እንዲጎበኙ ትጠይቃቸዋለች። ወደ አፓርትመንቷም ከገቡ በኋላ ስልኳ እዛው እንዳለ ይመለከታሉ። ከዛ በኋላ ወደ ቤትም ሲገቡ ምንም ነገር እንደሌለና ምንም እሷ የሆነ በሽተኛ እንደሆነች ያህል ይገነዘቡና ራሷን እንዳታረጋጋና ማንም ሰው ወደ ቤቷ እንዳልገባ ይነግሯታል። በዚህ ጊዜ ፖሊሶችም ምንም ስለሌለ ቁጭ ብለዋታል። ከዛ ቤቷም ሄዳ ብሮቹን ስትመለከት አሉ ጌጣጌጦቹም ምንም አልተነኩም ነበር። ከዛ በኋላ ይሄ ሰው ወደ ቤቷ የገባው ምን ፈልገው እንደሆነ ግራ ይገባታል። እዚያ ማታም የቺ ልጅ አና ምንም አልተኛችም ነበር። እሱን እያሰበች ነበር እያሳለፈችው። ከዛ በድንገትም የሆነ በሩ ሲንኳኳ ትሄድና በሩ ጋር ጠጋብላ ትመለከታለች። ምንም ነገር የለም ነበር። ከዛ ኮምፒውተሯንም ቼክ ለማስደረግ ስትመጣ ቼክ ስታደርግም የሆነ ሰው ሊፍት ውስጥ ጥላ ይዞ ሲገባ ትመለከታለች። ከዛ ይሄን ነገርም ለፖሊስ መናገር አለብኝ ብላ ወደ ፖሊሶችም ለመደወል ወይንም ለመናገር ስትሄድ ይሄ ሰው ያስቆማታል። ምንም አይነት ማስረጃ የለሽም፣ ምንም የጠፋብሽ ነገር የለም፣ ስለዚህ ፖሊሶች ያስፈልጉንም ይላታል።